ሰላም ሰላም እንዴት ናችሁ? ወደ ዩቲዩብ ቤተሰቦቼ ባላችሁበት ሁሉ ሰላማችሁ ይብዛልኝ። ይህ ሁለገብ ቱቶር የዩቲዩብ ቻናል ነው። ሁልጊዜም የምትከታተሉት ማለት ነው። አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ደግሞ ላይክ፣ ሼር ማድረጋችሁንም አትዘንጉ ለማለት ወዳለሁ። ዛሬ ይዤላችሁ የመጣሁት የተዝርያ ክፍል ሁለትን ይቅርታ፣ የነዝርያ የተንማ አይተናል። በባለፈው የተንያችን አይተናል። ዛሬ ደግሞ የነዝርያ ክፍል ሁለትን ነው ይዤላችሁ የመጣሁት። ስለዚህ ይህንን ቪዲዮ ከጅማሬው እስከ ፍጻሜው በደንብ በደብተር ሁሉ እየጻፋችሁ በትኩረት እንድትከታተሉ ከወዲሁ ለማሳሰብ ወዳለሁ። ስለዚህ ቀጥታ ወደ ዕለቱ ትምህርት እንሄዳለን። እንግዲህ ደብተርና እስክሪብቶ መያዛችሁን ሁልጊዜም አትርሱ እያልኩ ነግራችኋለሁ። ስለዚህ እንቀጥል ማለት ነው። የመጀመሪያው ኔትወርክ በኔን የሚጀምረው በነዝርያ ሆኖ በአምስተኛው በኔ ኔትወርክ ኔትወርክ። ሁለተኛው ደግሞ ነቃቀለ ይላል። እሺ ሌላኛው ነሰነሰ ነሰነሰ ይላል። እሺ በመቀጠል ነጠረ ጠበቅ ትንሽ ነጠረ። ከዛ በመቀጠል ነጠበ ማለት የሆነ ነገር ትንሽ ጠብ አለ። ነጠበ እንዳይነጥብ ይባል የለ እንዳይወድቅባችሁ ምናምን ይባላል። ነጠበ። ከዛ ነገድ ይላል። እሺ አሁንም ከዛ በመቀጠል ነፋፈሰ ነው። ነፋፈሰ ንፋሱ ውሽው አለ ነፋፈሰ እንል የለ እሱ ማለት ነው። ከዛ ሌላኛው ደግሞ ነገሮች ነጋሽ የሚባል የሰው ስም ታውቃላችኋ? ነጋሽ። ነበልባል ይላል። ነበልባል። ነህምያ የሚባል ስም ታውቃላችሁ? ነህምያ። ከዛ ከዛ ንዋይ ማለት ምንድን ነው? ገንዘብ ማለት ነው አይደል? ንዋይ። እሺ ንግስት። ሌላኛው ንፉግ ይላል። እሺ ከዛ በመቀጠል ንጽጽር ማለት ሁለት ነገሮችን ከተለያየ አንግል ማየት ማለት ነው። ማነጻጸር ንጽጽር። እሺ የመጀመሪያው ገጽ ይሄን ይመስላል። ሁለተኛው ደግሞ ነቀነቀ። እሺ ነዘ ይላል ደግሞ ነዘነዘ። በቃ በነዝርያ የሚመሰረት ቃል ምንም በቃ ሊቀራቸው አይገባም ብዬ ስላሰብኩ ብጥር አድርጌ ነው ያወጣሁላችሁና ከዛ ነባራዊ ማለት ምንድን ነው? ሀቅ ማለት ነው። እውነታ፣ ይሄ ጀነራል ትሩዝ የምንለው በእንግሊዝኛው ማለት ነው። ከዛ ነቢያት የሚባል የሰው ስም አለ አይደል? ነቢያት። ነጎድጓድ ይላል ሌላኛው። ቬሪ ናይስ። ነጎድጓድ። ነጻነት። ነጋሪት። እሺ ነጭናጫ ስድብ ይመስላል ግን በስድብ መልክ እንዳትይዙት እሺ። ነጭናጫ ብላችሁ ስትጽፉ እንደዚህ ነው የምትጽፉት። በቃ ነጋሽ እንደገምኩት እንዴ። እሺ ከዛ ነጃት የሙስሊም ስም ነጃት
ባለሱቅ አለች ጎረቤታችን ነጃት የምትባል ከዛ ወስጄ ነው። እሺ ነጃት። ከዛ ንግግር ንግግር። እሺ አሁንም ንትርክ ንትርክ ማለት በቃ መቦጫጨቅ ዝም ብሎ አለ አይደለ? ዝም ብሎ መበሻሸቅ እንደዛ ማለት ነው። ንቅናቄ ንቅናቄ ብለናል። ከዛ ንብረት ንስሐ ይላል። እንግዲህ ለዛሬ ያየናቸው ቃላቶች እነዚህን ይመስላሉ። ዛሬ ያየነው ባለ 3 እና ባለ 4 በነ የሚጀምሩ የፊደል ዝርያዎችን በማጠራቀም ነው ቃላት የመሰረት ነው። ስለዚህ አንድ ጊዜ እንደተለመደው ይሄኛውን ገጽ ልድገምላችሁና እናጠቃልላለን ማለት ነው የዛሬውን ክላሳችን። እሺ ይሄኛው ነቀለ ይላል። እሺ ይሄ ደግሞ ነዘነዘ ይላል። ይሄ ነባራዊ። ይሄ ነቢያት። ይሄኛው ነጎድጓድ። ይሄ ደግሞ ነፃነት የሚባል ሰው አሁን ይኖራል አይደለ? ተማሪ አለችኝ። ከዛ ነጋሪት ነጭናጫ ነጋሽ ብለን ስንጽፍ እንደዚህ ነው የምንጽፈው። ነጃት ብለን ስንጽፍም በዚህ ልክ እንጽፋለን። ከዛ ንግግር ብለን ስንጽፍም እንደዚሁ ነው የምናስቀምጠው ማለት ነው። ከዛ ንትርክ ንቅናቄ ንብረት እንደዚህ እንጽፋለን። ንስሐ ብለን ስንጽፍም እንደዚህ ነው የምንጽፈው ማለት ነው። ለዛሬ የነበሩን ትምህርቶች እነዚህን ይመስላሉ። እንግዲህ ዛሬ ያየነው በምንድን ነው? በነ ዝርያዎች ባለ 3 እና ባለ 4 ፊደሎችን በማዋሃድ ቃላቶችን የመሰረት ነው። ስለዚህ እንግዲህ ከጅማሬው ጀምራችሁ እስከ ፍጻሜው በደንብ ተከታትላችሁ በእጃችሁም ወረቀት ላይ እየጻፋችሁ ፕራክቲስ ብታርቱ ወይም ደግሞ ብትለማመዱ የበለጠ ውጤታማ እንደምትሆኑ በእርግጠኝነት መናገር እችላለሁ። ለዛሬ የነበረን ትምህርት እዚህ ጋር ይገባደዳል። ቀጣይ በሌላ ቪዲዮ እስክንገናኝ ባላችሁበት ሁሉ ሰላማችሁ ይብዛልኝ፣ ትርፍርፍ ይበል። መልካም ጊዜ፣ መልካም ቆይታ፣ መልካም ጾም ይሁንላችሁ። ደግሞ አብዛኛው እንግዲህ አሁን ወቅቱ የጾም ነውና መልካም የጾም ጊዜ እንዲሆንላችሁ እመኛለሁ። መልካም ጊዜ፣ መልካም ትምህርት። ይመቻችሁ ባይ